በመዳም ቤት እንግዳ ማስተናገድ ከፈለጋችሁ ቪዲዮን ተከታተሉ፣ ትወዱታላችሁ። እንደዚህ ፏ ብትን ማለት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሀዋ ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እናንተስ እንዴት ናችሁልኝ? ጣብ እየጠፋሁኝ ነው እንግዲህ ከይቅርታ ጋር እላችኋለሁ። ዛሬ ብቅ ብዬላችኋለሁኝ። ዛሬ እንዳጋጣሚ ሆኖ ጓደኛ የመጣችልኝና ከእናቷ ቤት የምትሰራ ጓደኛዬ ማለት ነው። እና ከሴትዬ እናት ቤት እና ማታ አታውቅም እኛ ጋር እና ደግሞ እነሱም ጋር እንጀራ መስራት አይመቻትም። አንደኛ ከስራው ያለው አንጣር፣ ሁለተኛ ነገር ደግሞ ታውቃላችሁ ያው ብዙም አይመቻትም እና ድንገት ስትመጣ ያው እንጀራ ጋገርኩኝ ትሉም። ከዛ ደግሞ ይሄው ሰላጣ እየሰራሁ ነው። የሰራሁትን አሳያችኋለሁ። ምርጥ ወጥም እየሰራሁ ሰርቻለሁኝ። ያው እያለቀ ነው። ወጡም ጣልቋል። ኧረ ተሰርቶ ይሄውላችሁ ሰላጣዬ እንደዚህ አድርጌ ልቆራርጥና ሁለት ብቻ ስለሆነ በትንሹ ነው የምሰራው ለእኔና ለእሷ ብቻ። እሷም ምግብ እንደኔ ናት፣ ብዙ አይደለችም ምግብ ያው ላይናችን ነው ማለት ነው። ላይናችን ሳምታችኋል። እና ሰላጣ እንደዚች አርጌ ልቆጥና ግማሽ ቲማቲም ግማሽ ይሄን አቮካዶም ግማሽ ነው ተቆርጦ የቆረየ ነው። ቆርጬው ትናንት ነው የቆረጥኩት። ኧረ ትናንት ማታ ቆርጬ ለራሴ ሰላጣ ሰርቼ ነበር እና አሁን እንደዚህ አርጌ አወጣዋለሁ። ብዙም አልበሰለም አቮካዶ። የሚገርማችሁ ነገር ከጎን ያለው በስሏል፣ ከጎን ያለው ደግሞ አልበሰለም። ለምን እንደው አላውቅም። ብቻ እንደዚህ እንቆርጠውና ያው ላይናችን ነው ብያችኋለሁኝ። በቃ እዚህ ጋር የሰራኋቸውን ላሳያችሁ። እስኪ ካሜራውን ላዙርላችሁ። እዚህ ጋር አልጫ ሰርቻለሁ። ዋው አያችሁ እንዴት አባቱ እንደሚያምር። በቃ አልጫ ይሄ ምስል ብሎልኛል። እዚህም ጋር ደግሞ ያው ድፍን ምስር ሰርቻለሁኝ። እስቲ በይዘው እያያዘች ነው አያችሁ። ስለዚህ እንደዚህ አድርገን እንበላለን ማለት ነው። አይወርዱ ቪዲዮ እየቀረጥኩ ነው እባክሽ፣ ቪዲዮ እየቀረጥኩ ነው። እና ያውላችሁ ቪዲዮውን አቋርጬው ነበረ። በነገራችን ላይ ተመልሼ መጥቻለሁ ማለት ነው። ይሄው ሰላጣችን እዚህ እናደርግና ሳላችን ላይ ያው ጓደኛዬም ችግር የለውም ቅረጭ ብላኛለች። ለዛ ነው አስፈቅጄ ነው። እና ሰላም ትላችኋለች፣ ትታወቃችኋለች። ሎሚያችን ውሃ የለውም።
እንደዚህ ሳህን ሲሞላብን እንደዚህ አድርገን እናቀላቅለዋለን። አያችሁ እንደዚህ ይሄው እንጀራችን እንጀራ እንደዚህ ሰርተናል። ይኸውላችሁ ያው ነግሬያችኋለሁ ቅድምም እንጀራው አነሰ እንዳትሉኝ ለዓይናችን ነው ብያችኋለሁ። እንደዚህ ታያችኋል። እንግዲህ ለድምጡ ይቅርታ አድርጉልኝ። ያው ማይክ የለኝም፣ እንደዚሁ ነው የምቀርጠው። ብዙም ጥራት የለውም ድምጡ ድምጥ የለውም ማለት ነው። ጥራት ሳይሆን ያው ጮህ ብሎ አይሰማም ለማለት ነው። እንዴት ነው? ያምራል። ነይ ነይ እንብላ። ቀለል ብላችሁ መስራት ትችላላችሁ። ያው እንግዲህ እኛ ኢትዮጵያ አይደለንም፣ በመዳም ቤት ነው የምንጎዳጎደው። ከመዳም ቤት ሆነን ማለት ነው። ይሄው የስንዴ እንጀራ ነው። ጤፍ የለንም እኛ ጤፍ የለንም። የፍርኖ ዱቄት እንጀራ ነው የሰራ ነው። እንብላ እና ጉርሳችሁ ሞያ ትጣላላችሁ። ነው ጉራሱን ሰምታችኋል። ትተዋወቂያቸዋለሽ ላስተዋውቅሽ ይሄን ያህል በላናችሁ አይበቃችሁም? ይሄን ያክል ከበላን እኛ ጋር ይበቃችኋል። ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ይሄ ውዶቼ ጓደኞቼ ማለት ነው። ይሄው ምሳችንን በላን። ይሄን ኔስካፌ የሚያውቀው አለ። መክሳት ከፈለጋችሁ ይሄን ጠጡ። መክሳት ከፈለጋችሁ ማለት ነው። በዚሁ አጋጣሚ ላስተዋውቃችሁ። ይሄ በጣም ነው የሚያፈሳው። ምርጥ ነው ማለት ነው። እኔ ወድጄዋለሁኝ። በቃ እንደውም ከበላሁ በኋላ ምናምን ይሄን ጥጥ ሳለቅልል ይለኛል። ከዛ ዘንቼ መዳም ቅመም አይደለሁኝ። ያው ተፍ ተፍ ነው በሩጫ ማለት ነውና እስኪ ውዶችዬ ማለት ነው። ይሄን እንዴት መሰላችሁ የምሰራው? አራግፉት። የሆነ እንትን የሚል ጭብጥ ያለ ነው ከውስጥ ማለት ነው። ቦታችሁን እንትን አካባቢ እንዳታቆሽሹ። አንዱ ሰርቼ ላሳያችሁ። ታያችሁ ምን እንደሚመስል። በጣም ነው የወደድኩት እኔ ጣዕሙን ነው። እንዲታያችሁ ጥፌቱን ከፈለጋችሁ እና ታያችኋል ብዬ ተስፋ አደርጋለሁ። ይሄው ይሄን ምን መሰላችሁ የማደርገው እኔ እዚህ ላይ ንጹህ የፈላ ውሃ ብቻ ነው የማደርገው። ስኳር ሁሉ ነገር ስላለው ማለት ነው። ውሃን አፈላለሁ እንደዚህ አድርጌ ጨመር
በቃ ተሰራ አትልም? ዋው! ካሜራውን ላዙርና ላሳያችሁ። አያችሁ እንዴት እንደሚያምር። እና ቡናችንን እንደዚህ አድርገን እንጠጣለን። የሷም ልስራላት እና ልንጠጣ ነው። ሰብስክራይብ ሼር እያደረጋችሁልኝ ወዶቼ። እየታየልኝ አይደለም፣ ምንም ነገር እየታየልኝ አይደለም። ቪውም እየጨመረ አይደለም። እና እስኪ ሼር ላይክ እያደረጋችሁልኝ ሰወዳችሁ ማለት ነው።